ንስሐ አባቱ ፊት ቀርቦ እገሌ ገፋፍቶኝ እንዲሰራው የሚል ሰው አለ። ይሄ ክስ ነው እንጂ ንስሐ አይደለም። ሰዎችን እንድንከስ እግዚአብሔር ላይ እንድናማርር ፈቃድ የለንም። እንደ ሔዋን ደግሞ በሰይጣን የሚያመካኝ ሰው አለ። ሰይጣን አሳስቶኝ እንዲያደረግኩ የሚል ሰው አለ። ምን ሆነ መሰላችሁ? በዚህ በመጽሐፈ መነኮሳት አንድ አባት መነኩሴ ነው፣ ገና ወጣሊ ነው፣ ምንኩስና ሕይወትን ገና መጀመሩ ነው። ወደ አባ እንጦንስ ሲሄድና ምክር ይጠይቃቸዋል። አባቴ እንደው ተቸገርኩ፣ ከመነኮስኩ 10 ዓመት ሆኖኛል አላቸው። ስንት ዓመት? 10 ዓመት። እና እንደው ሰይጣን ፈተነኝ፣ በጣም ተቸገርኩ አባቴ አላቸው። አባ እንጦንስ መክረው ዘክረው በል እግዚአብሔር ይርዳ ብለው ያንን ሰው አሰናበቱት። የሚገርማችሁ ያ ጀማሪ መነኩሴ ከመነኮሰ ስንት ዓመቱ ነው አልኳችሁ? እሱ ከወጣ በኋላ ሰይጣን መጣና 10 ዓመት አስቸገረኝ ያለው ሰይጣን ማለት ነው። ለአባ እንጦንስ መጥቶ በሕያው እግዚአብሔር ስም እምላለሁ ይሄ ሰውዬ መመንኮሱንም አላቅም አለ። 10 ዓመት ያስቸገረው ማን ነው? እግዚአብሔር ያሳያችሁ። እኛ በእውነት ሰይጣን ልፈተነን ለማለትም የሚያስችል ሁኔታ ላይ አይደለም ያለ ነው። እግዚአብሔር ሁላችንን በዓይነ ምሕረቱ ይመልከተን። ስለዚህ የመጀመሪያው ምእመናን ኃጢአታችንን እንድንናዘዝ ማን ይፈልጋል ማለት ነው? እግዚአብሔር ይፈልጋል። ይህንን ካልን እንዴት ነው የምንናዘዘው? ለማን ነው የምንናዘዘው? በኦርቶዶክሳዊት ቤተ ክርስቲያናችን ኃጢአትን የምንናዘዘው ለአባቶቻችን ለካህናት ነው። ይሄ ግልጽ ነው፣ ምንም የሚያከራክር አይደለም። በብሉይ ኪዳንም በሐዲስ ኪዳንም እግዚአብሔር ኃጢአትን ለካህን እንድንናዘዝ አዟል። 2 ጥቅሶች መጥቀስ እንችላለን ለዚህ። አንደኛው መጽሐፈ ኢያሱ ምዕራፍ 7 ከቁጥር 7 ላይ ሂዱ። ኢያሱ የተባለው መስፍን ከሙሴ ተተክቶ እስራኤልን ሲመራ የነበረው አካል ለተባለ ሰው እንዲህ ሲል ተናገረው። ልጄ ሆይ ለእግዚአብሔር ተናዘዝ። እስኪ በሉ ልጄ ሆይ ለእግዚአብሔር ተናዘዝ፣ ያደረግከውን ንገረኝ። በደንብ አስተውሉ። ለማን ተናዘዝ? ለማን ንገረኝ? ለእኔ። ኢያሱን የእግዚአብሔር ነኝ እያለ አይደለም። ለእግዚአብሔር ተናዘዝ፣ ያደረግከውን ንገረኝ አለ። ለካህናት መናዘዝ ለማን መናዘዝ ነው? ለእግዚአብሔር መናዘዝ ነው። ካህናት አዕይንተ እግዚአብሔር ናቸው። ቅዱስ አትናቴዎስ በቅዳሴው የእግዚአብሔር ዓይኖች ይላቸዋል። በካህናት ፊት ስንናዘዝ እግዚአብሔር ዓይኑ ፊት ቆመን እየተናዘዝን ነው። እኛ ስናይ የሚመስለን ለካህኑ የተናገርን ነው። ግን በካህኑ አድሮ ኃጢአታችንን የሚሰማን ማን ነው? እግዚአብሔር ነው። መጨረሻም የኃጢአት ይቅርታን የሚሰጠው እግዚአብሔር ነው። ካህኑም ኃጢአታችንን ሰምተው ይቅር ብያለሁ በልሂድ አይደለም የሚሉን፣ ከኃጢአት ማሰሪያ ማን ይፍታህ ነው የሚሉት? እግዚአብሔር ይፍታህ ነው።